እንኳን ደህና መጡ ወደዚህ ቪዲዮ። ዛሬ የዓለማችን እጅግ አስገራሚ እና አስፈሪ መልክ ያለውን እንሽላሊት እንነጋገራለን። ይህ እንሽላሊት ቀንድ እንሽላሊት ወይም ሆርንድ ሊዘር ተብሎ ይጠራል። ብዙዎች ቀንድ እንሽላሊት ወይም ሆርኒ ቶድ ይሉታል፣ ግን እውነተኛ እንሽላሊት ነው። በጭንቅላቱ ላይ ቀንዶች አሉት። ቆዳው ሹል ሽክርክራማ ነው እና በአደጋ ጊዜ ከዓይኑ ደም ይተፋል። ይህ ደም ለአንዳንድ አዳኞች መርዛማና መጥፎ ጣዕም አለው። ቀንድ እንሽላሊት በተለይ በሰሜን አሜሪካ በረሃማ አካባቢዎች እንደ ቴክሳስ፣ አሪዞና፣ ሜክሲኮ ይኖራል። በዚህ ቪዲዮ ውስጥ ስለ መልኩ፣ መኖሪያው፣ አስገራሚ መከላከያ ዘዴዎች፣ ምግቡ እና ስለ ጥበቃው ሁሉንም በዝርዝር እንመለከታለን። እንጀምር። መግለጫ: ጠፍጣፋ አካል፣ ትልልቅ ቀንዶች በጭንቅላት ላይ፣ ሹል ሽክርክራማ ቆዳ፣ እንደ ቀንድ የተለወጡ ሽፋኖች፣ ትንንሽ ጅራት፣ ትንንሽ አይኖች። መጠን ከ7 እስከ 15 ሴንቲሜትር ርዝመት፣ ክብደት ከ30 እስከ 100 ግራም ገደማ። ቀለም ከበረሃ አሸዋና ድንጋይ ጋር የሚመሳሰል ቡናማ፣ ግራጫ፣ ቀይ። በኢትዮጵያ ወይም በአፍሪካ አይገኝም፣ ግን በዓለም ላይ በጣም አስገራሚ እንሽላሊቶች አንዱ ነው። በበረሃ ሳቫና እና ደረቅ አካባቢዎች ቴክሳስ፣ አሪዞና፣ ሜክሲኮ ሙቀትን በቆዳው ይቆጣጠራል። ምግብ በዋናነት አንቶች፣ በቀን ብዙ አንቶችን ይበላል። ምላሱ ፈጣን ነው። ውሃ እንዴት ይጠጣል? ቆዳው ውሃን ከጠዋት ጠስ ወይም ከዝናብ ይሰበስባል። በቆዳው ቻናሎች ወደ አፉ ይፈሳል። እንቁላል ይጥላል። በአሸዋ ውስጥ ይቀብራል። ቀለሙ ከበረሃ ጋር ያዛምዳል። ሲያዩት አይንቀሳቀስም። አየር በመንፋት ሰውነቱን እስከ 2 እጥፍ ያብጣል። ሹል ሽክርክራሞቹ ይወጣሉ። ለአዳኞች መዋጥ አስቸጋሪ ያደርገዋል። አንዳንዴ ወደ ጎን ተንከባሎ ሞተ ይመስላል። በከፍተኛ አደጋ ጊዜ የደም ግፊት በጭንቅላቱ ውስጥ ይጨምራል። በዓይኑ ጥግ ያሉ ትንንሽ ደም መላሾች ይፈነዳሉ። ደም እስከ 1.5 እስከ 3 ሜትር ርቀት ይተፋል። ደሙ ፎርሚክ አሲድ ይይዛል። ለውሾች፣ ቀበሮች እና ድመቶች መጥፎ ጣዕም አለው፣ ግን ለወፎች ብዙም አይጎዳም። ዓላማ ማድረግ ይችላል። ይህ የመጨረሻ መከላከያ ነው። ቆዳው ውሃ የማያሳልፍ ነው። በተፈጥሮ ውስጥ አዳኞቹ እባቦች፣ ወፎች፣ ቀበሮች፣ ውሾች። ለሳይንስ የደም መጥፋት ዘዴው በባዮሎጂ እና በመድኃኒት ምርምር ትኩረት አግኝቷል። ስጋቶች: የመኖሪያ መጥፋት፣ ከባድ አንቶች፣ የግብርና ማስፋፋት፣ የቤት እንስሳት። በቴክሳስ የተጠበቀ ነው። የጥበቃ ጥረቶች: ዞኖችን መፍጠር፣ እንሽላሊቶችን በዞሎጂካል ጋርደን ማርባት እና መልቀቅ። ቀንድ እንሽላሊት የተፈጥሮ ተአምር ነው። ቆንጆ ላይመስል ይችላል፣ ግን የመከላከያ ዘዴው አስደናቂ ነው። ተፈጥሮን እንጠብቅ። ይህ ቪዲዮ ከወደዱት ላይክ ያድርጉ፣ ሰብስክራይብ ያድርጉ። ቀጣይ ቪዲዮ ላይ እስከምንገናኝ ድረስ ቻው።